የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ግን ቅዱሳን ሐዋርያት ከራሱ ከጌታችን እጅ ተቀብለው በዛችው ቀን ማታ ተበታትነዋል። ጌታችንን ጥለውት ጠፍተዋል። ቅዱስ ጴጥሮስ በዛው ምሽት ምን እንደደረሰበት እናውቃለን። 3 ጊዜ ጌታውን ክዷል። ይሁዳ ደግሞ ጨርሶ አሰላለፉን ቀይሯል። ግን ጌታችን አልተቀየማቸውም። እንደተነሳ መልእክት የላከው ወደ እነዚሁ ሐዋርያት ነው። 3 ጊዜ ወደ ካደው ጴጥሮስ እንደውም ጴጥሮስን ለይቶ የሚጠራው ከዚህ የተነሳ ነው እንጂ የሐዋርያት የተለየ እልቅና ስለተሰጠዋል። ጴጥሮስን ለይቶ ለጴጥሮስም ንገር ያለው አይ ስለ ካድኩት ትቶኛል ብሎ ቅዱስ ጴጥሮስ ተስፋ እንዳይቆርጥ ነው። ወደ ሌሎችም ሐዋርያት ለቅዱሳት አነ ሱራ ንግራ ለአርዳኤ ከመተንሳይ ኩሙታን ከሙታን እንደተነሳው ለደቀ መዛሙርቴ ንገሩልኝ፣ ገሊላ ይጠብቃችኋል፣ በዛ ደብቃችኋለሁ ነው ያላያችሁ። አይ አይቻቸው በአንድ ቀን ምሽት ክደውኝ እንደ አንድ ቀን እንኳን ሳይታገሱ አላለም። ወደ እነዛው በዛው ምሽት ወደ ተበታተኑት ጥለውት ወደ ሸሹት ደቀ መዛሙርቱ እንደም ወንድሞቼ ነው ያላቸው። በእውነቱ ወደ ወንድሞቼ ነው ያላቸው፣ አላራቃቸው።